በመሸ ቁጥር ዛሬ የመጨረሻ ሌሊቴ ሊሆን ይችላል በል፣ ሲነጋ ሌላ ድጋሜ የማገኘው ንጋት ዕለት ላይኖር ይችላል በል። በደህንነትህ በጤንነትህ ጊዜ ለህመምህ የሚሆንህን ኸይር ሥራ ስራ። በጉልበትህ ጥንካሬህ ጊዜ ለድክመትህ የሚሆንን ኸይር ሥራ ስራ። አጀልህን ተሽቀዳደም ተብሏል። ይሄን እንድናስታውስ ተጓዦች እንደሆነ እንድናስታውስ የሚያደርጉ ብዙ ነገሮች አሉ። ከዚህም አንዱ ብርድና ሙቀትን፣ የሰው ልጅ ሆኖ ብርድን ሙቀትን ማያስተናግድ የለም እንደ ጊዜው እንደ ሁኔታው። ነቢያችን ሰለላሁ ዐለይሂ ወሰለም የጀሃነም እሳት ወደ አላህ ስሞታ ቀረበች። አከለ ባዕዲ ባዕደን አለቻ፣ ከፊሌ ከፊሉን እየበላ ነው ግለቱን አልቻልኩትም ብላ ጀሃነም ራሷ ወደ አላህ ስሞታ ቀረበቻ። ይሄኔ አላህ ተባረከ ወተዓላ ሁለት ጊዜ መተንፈስን ፈቀደላታ። በጋ ላይ አንድ ጊዜ፣ ክረምት ላይ የብርድ ወቅት ላይ አንድ ጊዜ እንድተነፍስ አላህ ፈቀደላት። የሙቀት ጊዜ ሙቀት የሚበረታባችሁ ጀሃነም እንድተነፍስ ሲፈቀድ ነው። የጀሃነም እንፋሎት ነው፣ ግለት ነው። ቅዝቃዜ የሚበረታበት ሰዓት ላይ የምትቸገሩት እንደዚሁ ጀሃነም ቅዝቃዜ ሙቀት በዛ ሲባል ወደ ቅዝቃዜ ስቃይ ይቀየራሉ። የቅዝቃዜ ስቃይ ሲያስቸግራቸው ወደ ግለት ወደ ሙቀት ይቀየራሉ። ሁለቱም ሲበዛ ደግሞ እንዲተነፈስ ጀሃነም እንድተነፍስ ይደረጋል። ዱንያ ላይ የሚሰማችሁ ኃይለኛ ብርድም ይሁን ኃይለኛ ሙቀት ከዛው የመጣ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ሰበብ የሆነው ጀሃነም ራሷ አላህን ያመፁ ሰዎችን ለማቃጠል የተሰጣት የሙቀት ኃይል ራሷን ሲያስቸግራት፣ እሳት የጀሃነም እሳትን ራሱን ካቃጠለ ካስቸገረ እዛ ውስጥ የሚሰቃዩት የሰው ልጆች ናቸው፣ ስጋና አጥንት ናቸው። እሳትን አልቻልኩም ልተንፈስ ካለ እምቢባዮችን አመፀኞችን ለማቃጠል ነውና የጀሃነም እሳት የተዘጋጀው ውዕደት ልልካፊሪን። እዛ ውስጥ የሚሰቃዩት ምን ያክል እንደሚሰቃዩ አቅል ያለው ሁሉ መገመት ይችላል። ዱንያ ላይ ተንፍሶ ስሜቱ እንዲሰማ የተደረገው አኼራ ላይ ይሄ ስቃይ እንዲጠብቀው የሰው ልጅ አውቆ እንዲዘጋጅ። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ አናሱ ወልሒጃራ ዐለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብሎና። እናንተ የሰው ልጆች ሆይ ራሳችሁን ቤተሰቦቻችሁን ከእሳት ጠብቁ። ማንደጃዋ ድንጋይና የሰው ልጅ የሆነች እሳት ሸሽቶ ማምለጥ አይቻልም። ጠንካራ ግዙፍ ልበደንዳና የሆኑ መላኢኮች ተመድበዋል፣ ጠባቂዎች ናቸው። አላህ አድርጉ ያላቸውን የሚያደርጉ፣ አላህ ላላዘነለት ሰው የማያዝኑ፣ አድርጉ የተባሉትን ሁሉ የሚያደርጉ፣ ሰዱሱን እሷን እሳት ላይ ጣሉ ከተባሉ እሺ የሚሉ፣ እንዲወጣ ያልተፈቀደለትን ሰው የማያስወጡ መላኢኮች ያሉባት እሳትን ፍሩ ተጠንቀቁ ብሎ ነው። ፊት ለፊቱ ጀነትና ጀሃነም እንደሚጠብቁት የሚያውቅ ሰው ሊዘናጋ አይገባም። የሚያየው ነገር ሁሉ አኺራን ሊያስታውሰው ይገባል። ጥሩ ነገር ስናይ ጀነት ልናስታውስ፣ ጀነት ላይ በቋሚነት እንድናገኘው ኸይር ስራ ልንሰራ፣ የሚያስፈራ የሚያስደነግጥን ነገር ስናይ ደግሞ የአኺራው ከዚህ ይከፋል ልንል ይገባል። እንደ ቀብር የሚያስፈራ የሚያስደነግጥ ነገር አይቼ አላውቅም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቀብር የአኺራ የመጀመሪያው እርምጃ ስለሆነ የሰው ልጅ ቀብር ውስጥ ከገባ በኋላ ከስራው ጋር ተገናኝቷል። ወደ ዱንያ ተመልሶ መጥቶ መስተካከል አይችልም። ቀብር ውስጥ በሚደርስበት ስቃይ ማንም ደርሶ ሊያግዘው ከጎኑ ሊቆም አይችልም። ለዚህም ነው አልቀብሩ አወሉ መንዚሊን ሚን መናዚሊ አልአኺራ የተባለ። ከአኺራ ማረፊያዎች ጉዞዎች የመጀመሪያው ጉዞ የቀብር ጉዞ። ከዛ በኋላ ያለው ወይም የባሰ ነው ከቀብር ወይም የቀብር ሁኔታ ካማረ የተሻለ የሚያምር ለሰው ልጆች ሰላም የሚሰጥ በዱንያ ጉዳይ ተወጥረን በዱንያ ተታለን የዱንያ ህይወታችንን ብቻ እያሳመረን እያስተካከለን አኺራችን ልንረሳ አይገባም። የዱንያ ችግርን ለመቋቋም እንኳ ምንጥረውን ያክል ለአኺራው ጉዳይ ልንጨነቅ ይገባል። አብዛኞቻችን ለአኺራ ሰራሁ የምንለው ሶላትን የዓመት ጾም ነው፣ ትልቅ ነገር ነው። ነገር ግን ብዙዎቻችን ያለ እውቀት ነው የምንተገበር።
ያለ ኢኽላስ፣ ያለ ሱና፣ ያለ ሙታባዓ ጉድለቶች የበዙበት ሆኖ ነው የምናከናወን። በሌላ በኩል ደግሞ የሰራናቸውን ኸይር ሥራ የሚያበላሹብን ብዙ ጥፋቶችንም እናጠፋለን። ነቢያችን ሰለላሁ ዐለይሂ ወሰለም ከኡመቴ ውስጥ ድሃ ማለት የጾምን፣ የሰደቃን፣ የሶላትን፣ የሐጅን የሌሎችንም መልካም ሥራዎችን ምንዳ ይዞ አላህ ፊት ቀርቦ ነገር ግን ዱንያ ላይ አንዱን በመስደቡ፣ አንዱን በመደብደቡ፣ አንዱን ሕይወቱን በማጥፋቱ ኢላ ገይሪ ዛሊክ መልካም ሥራው የተወሰደበትና ከዛም ወደ ጀሃነም እንዲወርድ የተደረገ ሰው ነው ከኡመቴ ሁሉ ድሃ ብለዋል። ብዙዎቻችን አንሰራም ኸይር ሥራ ለአኼራ ሰነፎች ነን፣ ደካሞች ነን። የሰራንም እንደሆነ የሰራነውን አንጠብቅ። የዱንያ ጉዳይ ሲሆን የተቀበልነውን ደምወዝ ያገኘነውን ገቢ በአግባቡ እንጠብቃለን፣ እናስቀምጣለን፣ እናስጠብቃለን። የአኼራ ሲሆን መስጂድ ሰግደን ገና ስንወጣ የሰው ሥጋ መብላት እንጀምራለን፣ መጥፎ ነገር ማየት እንጀምራለን፣ እርስ በርስ እንጣላለን፣ እንካካዳለን። በአንድ በኩል የሞላን በሌላ በኩል እናፈሳለን። የአኼራ ጉዳይ እንደዚህ በዋዛ አያዝም። ገንዘብን ከምንሰስተው በላይ ለሰራነው ኸይር ሥራ ልንሰስት ይገባናል። ለምን ታማኛለህ ተብሎ ሲጠየቁ ከደጋ ቀደምቶች መሃል አንዱ በማማኔ ወላጆቼን ነበር ማማው፣ አንተን ለምን አማሃለሁ? ይሄን ያክል ሞኝ ነኝ እንዴ? የሰራሁትን ኸይር ሥራ ለምን ሰጥሃለሁ? ዱንያ ላይ የማማው ሰው ቢኖር ወላጆቼን ነበር ማማው። መልካም ሥራ የሚገባው ብሰጥ ለነሱ ነበር ምሰጠው ብላ። 1 ብር ሲጠፋብን ቀኑን ሙሉ 10 ብር ሲጠፋብን ቀኑን ሙሉ የፈለገን እየተቆጨን ልንውል እንችላለን። ያለ አንዳች ጥቅም 1 ሰዓትን 2 ሰዓትን 3 ሰዓትን አሳልፈን ግን ምንም አይመስለን ከሆነ አልገባንም ማለት ነው። ኢዛ በተለያየ መልኩ እንድናስታውሳት አላህ ተባረከ ወተዓላ የነገረንን ፍሯት፣ ተጠንቀቋት ያለንን እሳት ልንጠነቅቅ በየጊዜው ዱንያ ላይ የሚፈራረቁ ነገሮች ብርድም ይሁን ሙቀት የአኼራውን እሳት ስቃይ መከራ ሊያስታውሰን ይገባል። ዱንያ ዙሪያችን ላይ ችግር እንዳለ ካወቀን ከዛ ችግር ለመዳን መክፈል ያለብን ዋጋ እንከፍላለን። ከራበን እንበላለን፣ ካመመን እንታከማለን፣ ከበረደን እንለብሳለን፣ ልብስ እንመርጣለን፣ እንደርባለን። ይሄ ከዱንያው ረሃብ፣ ከዱንያው ብርድ፣ ከዱንያው በሽታ ለመዳን። የበሽታዎች ሁሉ በሽታ የጀሃነም እሳት። ነስአሉላህ ሰላም ወልዓፊያ። ፈላ ሙዲለ ለህ